ነኝ ብሎ አልተናገረም። ነብይ ብቻ ነኝም ብሎም እኮ አልተናገረም። እሱን እንመጣለን አልኩህ። መጀመሪያ አምላክ እንዳልሆነ አረጋግጠና እሱ ቀጣይ ትጠይቀናለህ። እንዴ አይደለም እኮ እያልኩ አይደለም። ቃል በቃል የለም። ከሀሳቡ ተነስተን ግን ኢየሱስ ክርስቶስ አምላክ ነኝ ያለበትን ላሳይ እችላለሁ እያልኩ ነው። ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ቃል በቃል የለም መጽሐፍ ቅዱስ ላይ። ተስበቁ ሲጀመር ቃል በቃል ስላብራራኸው ነው፣ ትራንስሌት ስላደረግኸው ነው፣ በአንተ መልክ ስለገለበጥከው ነው እንጂ መደረግ መፈጠር ቢሆንስ አንተ እያብራራህ ነው አትበይ። እኔ አላብራራም በሰው መጽሐፍ። ኦኬ ካላብራራህ መደረግ ማለት መፈጠር ነው ካላስ። ስለዚህ ተፈጥሮ ነው ኢየሱስ ክርስቶስ። ኦፍ ኮርስ ተፈጥሮ ነው። የለም ይሄ ነገር ምንድን ነው? አምላክ በሁሉም ቦታ አለ ነው ያልከው ቅድም ወይንስ ተሳስቼ ነው ብያለሁ? አልተሳሳትክም። በገሃነም ውስጥ አለ የለም አምላክ? በሁሉም አለ። እሱ ምንድነው? መግቦታዊ ተዋህዶ ማለት ነው። ከመቤታችን ተዋህዶ የሚለየው ባህሪያዊ ተዋህዶ ነው። ዛብር አድርገዋቸው የቱ ጋር ነው? ኢየሱስን በአብ በወልድ በመንፈስ ቅዱስ ይኸው በቃ ቃል በቃል በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አልኩ እኮ። እኔ ለክርክር ሳይሆን ለእውቀት ስለሆነ የማነበው። ለምን ላይ ለፈጣሪ ከሆነ አንድ አምላክ እንደምትለው ከሆነ በአንድ አምላክ ስም እያጠመቃችሁ ለምን አላለም? አብ ወልድ መንፈስ ቅዱስ ለምን አስፈለገ? ኢየሱስን በአብ በወልድ በመንፈስ ቅዱስ ስም አትሰብኩት ነው። ፈጣሪ ራሱ ነው አይደለም ኢየሱስ? ኦፍ ኮርስ። እሺ ቃል ላይ የፈጠረው ኢየሱስ ነው። አዎ አብ ቃል ነው አይደለም? ነው። ስለዚህ አብ ኢየሱስ ነው። ኦፍ ኮርስ። ስለዚህ በመስቀል ላይ የተሰቀለው የአብ ነው። ኦፍ ኮርስ፣ ምክንያቱም ሶስቱም አንድ ናቸው። ስለዚህ አብም ወልድም መንፈስ ቅዱስም በመስቀል ላይ ተሰቅለዋል ማለት ነው አይደል? አዎ ኦፍ ኮርስ። አንተ ራስህ እንዲያፈንጫህን አፍነህ ነው የምትሄደው። ይሄ እንዲያክል አጸያፊ ነው ብለው ዘረኝነትን ገልጸውታል። ነብዩ ሰለላሁ ዐለይሂ ወሰለም ተጸየፉት ማለት ነው። ዘረኝነትን ተጸየፉት፣ ራቁት ይላችኋል። ስለዚህ ሰዎችን በዘራቸው ዝቅ አታድርጉ። በዘራችሁም በሌሎች ላይ ከፍታ አይሰማችሁ። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነላሃ አውሐ ኢለየ አን ተዋደዑ ሐታ ላ የፍኸር ባዕዱኩም ዐላ ባዕድ። አላህ ወደ እኔ ራእዩን አውርዶልኛል አንዳችሁ ለሌላችሁ ዝቅ እንዲል፣ አንዳቸው በሌላቸው ላይ እስካይፎክርም ድረስ በዘሩ። ስለዚህ ሌሎችን በዘራቸው ዝቅ አድርጋችሁ አትመልከቱ። እናንተም በዘራችሁ በሌሎች ላይ ከፍታ አይሰማችሁ። ገብታችኋል? ይሄ ነው አሁን ላይ በጣም ትልቅ በሽታ ሀገራችን ላይ ይሄ ነው። ሰውን ወደ ማገዳደል ያደርሳል። ዘረኝነት አንዱን ሌላውን ያጣላ፣ ፍቅርን ይቀንሳል፣ መጠላላትን ይጨምራል በመካከል። ይህ ነገር ተዉት። ሁላቸውም የአንድ ሰው የአደም ልጆች ናቸው፣ የሐዋ ልጆች ናቸው። አንድ ሰው እንዴት ነው የራሱን ወንድም የሚችለው? በዘሩ፣ በቀለሙ፣ በብሔሩ፣ በከለሩ። ይሄ ተገቢ አይደለም። እኔ ሌላ ቋንቋ ታየሁኝ በጣም እደሰታለሁ። ያን ሰው መስማት ደስ ይለኛል። የእሱን ቋንቋ ለማወቅ ብችል በጣም ደስ ይለኛል። አላህ በእርሱ ላይ ያደረገው ድንቅ ተአምር ነው ይህ ቋንቋ። አላህ በቁርአን ላይ ስለነገረ በእያንደበታቸው ላይ የተለያየ ቋንቋ ያደረግኩኝ እያለ ይናገራል። በተለያየ ከለር መፈጠራችንም እንዲሁ ከድንቅ ስራው እንደሆነ ይነግረናል። ነቢ ሰለላሁ ዐለይሂ ወሰለም ዛሬ በተለያየ ከለር መውጣታችንን ምክንያቱን መሰረቱን አስሉን ሲናገሩ ምን አሉ? ኢነላህ ኸለቀ አደም ዐላ ሰላሰቲ አስናፍ ሚነ ቱራብ ነው من الأبيض والأحمر والأسود وخرج أشكاله وخرج أولاده على أشكال ذلك فمنهم الأبيض والأحمر والأسود ومنهم بين ذلك أملاكه الله أباتاتشون آدما بسوست عينت يعفر كالر نيفترال تملكت زاري تقول كي نجنا أي من النار يسول زوج كله كالراتش يزين مستر إسلام الناكر النبي صلى الله عليه وسلم الناكر የአንድ ሰው ልጆች ሆነን ሳለን ለምን በተለያየ ከለር ወጣል ብላችሁ ራሳችሁን ጠይቃችሁ አታውቁም? ይሄን ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አላህ አደምን ሲፈጥረው ጊዜ አባታቸውን በሶስት አይነት የአፈር ከለር ፈጠረው አሉ። ከነጭ፣ ከቀይ፣ ከጥቁር። ልጆቹም ይሄን ከለር ይዘው ወጡ አሉ። ከእነርሱም ቀይ ሰው አለ፣ ከእነርሱም ነጭ ሰው አለ፣ ከእነርሱም ጥቁር ሰው አለ፣ ከእነርሱም የነዚህ ሁሉ ቅልቅል የሆነው ቅይጥ የሆነ ጸይም ሰው አለ ብለው ተናገሩ። ያሰላም ዛሬ ሰዎች ስናይ ጥቁር ሰዎች አሉ። ጥቁር ጥርት ያለ ጥቁር፣ ቀዮችም አሉ፣ ነጮችም አሉ። የነዚህ ሁሉ ቅይጥ የሆነ ጸይምም አለ። ጸይም ብለን የምንገልጸው ከዚህ የወጣ የሰው አይነት የለም። ነብዩ ሰለላሁ ዐለይሂ ወሰለም ይህን ተናገሩ። አባታችሁን አደምን አላህ ሲፈጥረው በሶስቱ የከለር አይነት ፈጠረው። እዚያም በኋላ ልጆቹ ያን ከለር ይዘው ወጡ። የነዚያ ቅልቅልም አራተኛ ጸይም ወጣ ብለው ተናገሩ። ስለዚህ ይህን ነገር
አላህ ያደረገው ለምንድን ነው ዓላማው ከተባለ በተለያየ ብሔር፣ በተለያየ ከለር፣ በተለያየ ቋንቋ መፈጠራችን አላህ በእኛ ላይ ድንቅ ስራውን ሊያሳይ ነው። ይህን ብቻ ተረዱበትና እለፉት። መገዳያ መጠያያ የአንዱን ከፍ ዝቅ ማድረጊያ አድርጋቸው አትጠቀሙት። ወደዛ የወሰዳቸው ሰዎችን ሰይጣን ነው በመካከላቸው ሊያጣላ ዘንድ ገፋቸዋል። የአምላክን ድንቅ ስራ አስተውላቸው ብቻ እለፉበት እንጂ ወደ ዘረኝነት መገዳዳያ መጠያያ አታድርጉት። ጥያቄ ያለው ወደ ጥያቄዎች እሺ፣ በተራ ጠይቁ። ከታች ጥያቄ አለሽ? ጥያቄሽ ምንድን ነው? ዮሐንስ ወንጌል ላይ ይመስለኛል በአብ ወልደ መንፈስ ቅዱስ ስም አጥምቃቸው ይላል። ምን ለማለት ፈልጎ ነው? ማቴዎስ ወንጌል ነው። ማቴዎስ ወንጌል። እሺ፣ አንደኛ ጥቅስ ይዘው ሰዎች አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ይሏቸዋል። እንደዚህ አይልም ቃሉ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ ከፍጥረት እስከ ራዕይ አንድ አምላክ ነው ሳይሆን ብለህ አጥምቃቸው አለ አይደለ? ወደ አንዴ ተረጋጊ እባክሽ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ለሚለው ጥቅስ ይህን ስለሚጠቀሙ ክርስቲያኖች የተሳሳተ ግንዛቤ እንደሆነ እሱን ላጥራልሽ እና ወደ ቀጣዩ እንድንሄድ ዘንድ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል የለም መጽሐፍ ቅዱስ ላይ ያታቻል። ሁለተኛ ስለምንድን ነው የሚያወራው? ስለ ጥምቀት ነው የሚያወራው። ስለ ጥምቀት በተመለከተ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ የተናገረው ንግግር ነው ተብሎ በሌላም ወንጌሎች ላይ እንዲሁ ተገልጿል፣ በማርቆስ ላይ። ነገር ግን ክርስቶስ ከተነሳ በኋላ ተናግሯቸዋል። እንደዚህ ስለ ጥምቀት ምናምን የተባለው ሁሉ ስህተት ነው፣ ከጊዜ በኋላ የተጨመረ። እሱ ላሳይሽ ትችላለህ። እሱን ሳይሆን የማቴዎስ ወንጌል ላይ ያለውን በአብ በወልድ በመንፈስ ቅዱስ አጥምቃቸው ይላል። ሊትራሊ ቃል በቃል ማለት ነው እየተናገርኩኝ። ስለ ጥምቀቱ የተጨመረ ትምህርት ነው ከጊዜ በኋላ እያልኩሽ። አንደኛ እሱ ነው። ሶስተኛ አሁን እኮ መክፈት ትችላለህ። እዛው ላይ እኮ መክፈት እንችላለን ወገናችን። ከፍተህ ቃል በቃል እያነበብኩ ብታስረዳኝ። ስለ ጥምቀት የተጨመረ ትምህርት እንደሆነ የተጨመረ ሳይሆን የተጻፈውን አሁን ያልኩህን ቃል በቃል ክፈተውና እሷን ቨርዥን አታዳምጪው እንዴ? እያዳመኩ ነው። እያዳመጥሽ አይደል? የምትከራከሪ ከሆነ ማስረጃ ትጠይቃለሽ። እሺ፣ ለምናገረው ንግግር የተጨመረ እንደሆነ እስኪ ያሳየኝ ማስረጃ ማለት ትችላለሽ። ችግር የለም። ስለ ጥምቀት የተነገረው ክርስቶስ ከሙታን ተነሳ ከተባለ በኋላ የተጨመሩ ትምህርቶች ናቸው እንዳለ። ስለዚህ ኢየሱስ ክርስቶስ እንደዚህ ስለ ጥምቀት አስተምሯል የሚባለው ነገር ስህተት ነው። ሶስተኛ ስህተት መሆኑን የሚያረጋግጥልሽ ነገር ምንድን ነው ከተባለ ሐዋርያቶች በአብ በወልድ መንፈስ ቅዱስ ስም አጥምቀዋል ወይ ብለን ስናይ ወፍ የለም። አንድም ሐዋርያ በአብ በወልድ መንፈስ ቅዱስ ስም ያጠመቀ የለም፣ ተጠመቁ ያለም የለም። ለምንድን ነው ያልጠመቁት? ዮሐንስ በዮርዳኖስ ወንዝ በአብ በመንፈስ ቅዱስ አይደል ሲያጠምቅ የነበረው? በቃ በአብ በወልድ መንፈስ ቅዱስን ያጠመቀበትን ዮሐንስን አሳየን። ከዛ በኋላ ያው ትልቁ እኔ መጽሐፍ የለኝም ልንገርህ እናውጣ። እሺ ዮሐንስ ወንጌል ምዕራፍ 8 ከቁጥር 16 ላይ ነው 6 አውጣውና እንዴ ወይ ስራ ቦታ ላይ ነኝ። ትንሽ ቆይቼ እንራቻለሁ። እስከዛ ሌላ መጽሐፉን ብቻ ሳይ አሎ ይሰማዋል። አንድ ጊዜ እሺ፣ እንትን ንገረን። በአብ በወልድ በመንፈስ ቅዱስ ያጠበቀበትን ምዕራፍና ቁጥር ንገረን። እሺ
አለ የለም። ለማንኛውም እሺ ልጆች አንድም ሐዋርያ ያጠመቀበትን ሳይሆን የማቴዎስ ወንጌል ላይ በአብ ወልድ መንፈስ ቅዱስ አጠመቀው አይደለ ኢየሱስ ክርስቶስ አይደል? የለም እንደሱ። እሺ ክፈተውና ማቴዎስ ወንጌል ላይ 11:28 መሰለኝ 11:28 ማቴዎስ ወንጌል በአብ ወልድ መንፈስ ቅዱስ ኢየሱስ ክርስቶስ እንመልከት። ማቴዎስ ስንት ነው ያልሽው? 11:28 አይደል? 11:28 መሰለኝ ነው። እሺ 11:28 ማቴዎስ ወንጌል ያው እና ማቴዎስ 11:28 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ያ የማቴዎስ ወንጌል ላይ እኔ አሁን ለምሳሌ ቃል በቃል ለክርክር ሳይሆን ለእውቀት ነው የማነበው። ቃል በቃል በአብ ወልድ መንፈስ ቅዱስ ኢየሱስ ክርስቶስን ሲያጠምቀው ምን ብሎ ነው ያጠመቀው? በአብ ወልድ መንፈስ ቅዱስ ብሎ አላጠመቀው። አብ ወልድ መንፈስ ቅዱስ ብሎ አጥምቆታል አለ ቃል በቃል እዛ ላይ እዛ ብሎ አላጠመቀው። ኦኬ ዌይት አንድ ደቂቃ ጠብቀኝ። እሺ ጥያቄ ካለ ማን ክርስቲያን ካላችሁ መቀጠል ትችላላችሁ። ጥያቄ ያለው ሰላም አለይኩም። አለይኩም ድምጽ ይሰማል? ይሰማል። 28:19 ላይ ኢየሱስ ክርስቶስን በአብ ወልድ መንፈስ ቅዱስ አጥምቀውታል አይደል? አዎ 28:19 ያው እንግዲህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው ያዘዝኳቸውንም ሁሉ እንዲጠብቁ እያስተማራቸው ደቀ መዛሙርት አድርጓቸው። የቱ ጋር ነው ኢየሱስን በአብ በወልድ በመንፈስ ቅዱስ? ይኸው በቃ ቃል በቃል በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አልኩ እኮ። እኔ ለክርክር ሳይሆን ለእውቀት ስለሆነ የማነበው። ለምን ላይክ ለፈጣሪ ከሆነ አንድ አምላክ እንደምትለው ከሆነ በአንድ አምላክ ስም እያጠመቃችሁ ለምን አላለም? አብ ወልድ መንፈስ ቅዱስ ለምን አስፈለገ? አረጋግጥ ኢየሱስን በአብ በወልድ መንፈስ ቅዱስ ስም አትጠመቁት ነው ካልሽ የቱ ጋር ነው ኢየሱስን በዚህ ሊትራሊ ቃል በቃል ከኔ ጋር ትከራከር። አብ ወልድ መንፈስ ቅዱስ የሚል ግን እንዳለ እያየክ ነው። በአብ ወልድ መንፈስ ቅዱስ ስም እያጠመቃችሁ አይደለም ጥያቄው። አሁን አንቺ በቃል ክርክር አይደለም ለመረዳት ነው የተሻለ አዳም ጭረጋበይ በአብ በወልድ መንፈስ ቅዱስ ስም ኢየሱስን አትጠመቁት ነው ያልሽን። እኔ ለክርክር ሳይሆን ለእውቀት ነው ማነበው። እዚህ ጋር ለምን ተጻፈ አብ ወልድ መንፈስ ቅዱስ ተብሎ ለምን ተጻፈ? በአብ ወልድ መንፈስ ቅዱስ ስም እያጠመቃችሁ ለምን ተባለ? አንድ አምላክ ከሆነ በአንድ አምላክ ስም እያጠመቃችሁ ለምን አላለም? ስለ አምላክ ያወራን ሲጀምር ግን አንቺ እዚህ ቦታ ላይ ኢየሱስን እንደሱ አጠመቁት አልሽ። እሺ ኢየሱስ አህዛብ ነበር ማለት ነው እሱ በዚህ ከተጠመቀ? ምክንያቱም አህዛብን አጥምቋቸው። you are not talking about ኢየሱስ። እዚህ ጋር ስለ ኢየሱስ አይደለም እያወራን ያለነው። ሰውን እንዴት ወደ ትክክለኛ መንገድ መምራት እንዳለባቸው ነው አይደል እዚህ ጋር እየተናገረ ያለው? አይደለም ኢየሱስ ክርስቶስ ተጠምቋል ብለሽናል አይደለ? ኦፍ ኮርስ ተጠምቋል። እሺ አህዛብ ነበር ማለት ነው ኢየሱስ? ምክንያቱም አህዛብን አጥምቋቸው ነው የሚለው አይደለም። ኢየሱስ ክርስቶስ ሲመጣ እኛን ሊያስተምር ነው የመጣው። ገባካ? ምን መጣ አይደለም ጥያቄው። የተጠመቀው አህዛብ ስለሆነ ነው። የተጠመቀው እኛ መጠበቅ እንዳለብን ሊያስተምረን ስለፈለገ ነው። አህዛብ ነበር ማለት ነው እሱ። ምክንያቱም አህዛብ ስለነበረ ሳይሆን ተጠምቆ እኛን ሊያስተምር። ጥቅሱ እያለ ያለው አህዛቦችን አጥምቋቸው ነው እያለ ያለው። የመጀመሪያው ተጠማቂ ኢየሱስ ከሆነ የመጀመሪያው አህዛብ ኢየሱስ ነው ማለት ነው በእናንተ ግንዛቤ። አንተ ነህ አሁን እንደዛ ብለህ የተረጎምከው እንጂ ኢየሱስ ክርስቶስ አልኩ ምድር ላይ ሲመጣ ቃላትን ልተገብር እንጂ ልሽር አልመጣውም ብሏል። ስለዚህ ጥያቄው ረበፈጣሪ እዚያው ላይ አውርንጀ ገናችን ጥምቀት የሚያስፈልጋቸው አህዛቦች እንደሆኑ እየተናገረ ነው ኢየሱስ። ወይንስ ተሳስቻለሁ? ኦፍ ኮርስ ተሳስቻለሁ። ስለዚህ ምን ይላል እዚህ ጋር? እንግዲህ ሂዱና አህዛብን ሁሉ በአህዛብ ሊገበርገት ምን ይላል? እንግዲህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ አጥምቋቸው አለ።
ስለዚህ የመጀመሪያው ተጠማቂ ኢየሱስ ከሆነ የመጀመሪያው አህዛብ ኢየሱስ ነው እያላችሁ ነው ማለት ነው። አላልንም። አንተ ነህ ኢየሱስ ነው ብለህ የተረጎምከው እንጂ መጽሐፉ ላይ ኢየሱስ አህዛብ ነው ተብሎ ቃል በቃል የተጻፈ ታሪክ የለም። አንተ ራስህ ኢየሱስ ነው እዚህ ጋር የተጠመቀው አላልሽም? ለመጀመሪያ ለምን ታስፈልግ? ኢየሱስ ክርስቶስ ኦፍኮርስ ተጠምቋል። መጠመቁን እኮ ያልካድኩም ጥምቀት የሚያስፈልግ ተጠምቋል። በአብ ወልድ መንፈስ ቅዱስ ስም ተጠምቋል። ለምን እኛ መጠመቅ እንዳለብን ሊያሳየን ሊያስተምረን ስለመጣ እስበይው። ጥምቀት የሚያስፈልገው ለእነማን ነው ይላል ጥቅስ? ለአሕዛብ። ስለዚህ ኢየሱስ ተጠምቋል አልተጠመቀም? ተጠምቋል። እናመሰግናለን። ዲስ ኢዝ ናት ባይ ዘ ዌይ ይሄ ክርክር አይደለም፣ ድርቀት ነው። አንተ ያዝከው ቃል በቃል ክርክር እንደዛ አይደለም። እንዲገባኝ ከፈለግ ሊትራሊ ወርድ ባይ ወርድ እንደዚህ ነው ብለህ ማስረዳት ነው እንጂ እንዲህ ነው አይ እንደዛ ከሆነ አይደለም። እሺ አዳምጥ። እሺ አንደኛ ሐዋርያቶች ከዚያ በኋላ ጥምቀዋል አልተጠመቁም? ከዚህ ጥቅስ በቃ በአብ በወልድ መንፈስ ቅዱስ ተብሎ ተጠምቀዋል አልተጠመቁም ነው። አልተጠመቁም። አንተ ነህ ውሸት ነው ያልከው እንጂ መጽሐፍ ቅዱስ እኮ ተጽፏል። በአብ በወልድ መንፈስ ቅዱስ ስም አጥምቋቸው ካላስ መንፈስ ቅዱስ ስም የተጠመቀ አንድ ሰው አሳየኝ። ችግር የለው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ። የቱ ጋር ማስረጃ? እዛው ማቴዎስ ዮሐንስ ወንጌል ላይ ዮሐንስ አይደል ያጠመቀው? ዮሐንስ ኢየሱስ ክርስቶስን ሲያጠምቀው ቃል ከሰማይ ወጣ፣ መንፈስ ቅዱስ በወፍ አማካኝነት ትከሻው ላይ ሆነች፣ አጠመቀ። እባክሽ በአብ በወልድ መንፈስ ቅዱስ ስም ብሎ አጥምቆታል ወይስ ኢየሱስ? አዎ አጥምቆታል። ማስረጃ አልኩህ እኮ ዮሐንስ ወንጌል ላይ ሄደህ ማንበብ ትችላለህ። የለም እዚያ ጋር እንደሱ አይልም። በአብ በወልድ የለም ካልክ እኔ አለ ብያለሁ። ምክንያቱም ቃል ዮሐንስ ወንጌል ላይ አይልም እንደሱ በአብ በወልድ መንፈስ ቅዱስ ብሎ አጠምቆ። አሁን ይሄው እዚህ ጋር እኮ አነበብኩ። ማቴዎስ ወንጌል 28:19 ላይ እኮ በአብ ወልድ መንፈስ ቅዱስ እንደሚጠመቅ አጥምቋቸው እንደተባለ እኮ አንብበሃል። እሺ አንዴ ላስረዳሽ። በቃ ከዚያ በኋላ ሐዋርያቶች ጥምቀትን አዘዋል አላዘዙም? አስጠምቀዋል አላስጠመቁም? አስጠምቀዋል አይደለ? ነገር ከኢየሱስ ክርስቶስ በኋላ ቅዱስን ብለው ከኢየሱስ ክርስቶስ በኋላ የኛ መጽሐፍ ተዘግቷል። ካላስ ከኢየሱስ ክርስቶስ በኋላ መጽሐፍ ተዘግቷል። አዳምጪ። ሐዋርያቶች አስጠምቀዋል ወይንስ አላስጠመቁም? ከኢየሱስ ክርስቶስ ከሄደ ካረገ በኋላ ስለዛ ኤክስፕላኔሽን አድርጉ ነው የተባሉት። ገባህ? አድርጉ ነው የተባሉት። ስለዚህ አድርጉ አልተጻፈልንም። አድርጉ ብሎ ግን ትእዛዝ ሰጥቷቸዋል። ከዚያ በኋላ አታውቂም? ማስረጃ ላሳይሽ። ሲጠመቅ የነበረው በአብ በወልድ መንፈስ ቅዱስ ስም አይደለም። ላሳይሽ። አሳይ። በጣም ጥሩ። ሲጠመቅ የነበረው በማን ነው ከተባለ በኢየሱስ ስም ብቻ ነበር። ይላስሽ። አሳይ። ያን እዚህ ጋር ምን ይላል? ጴጥሮስም ንስሐ ግቡ ኃጢአታችሁ ቢሰረይ ዘንድ እያንዳንዳችሁ በማን ስም ተጠመቁ አለ? በኢየሱስ ክርስቶስ ስም ተጠመቁ። አይዋ አብ ወልድ መንፈስ ቅዱስ የታሉ? ጥምቀት ላይ አነበብኩ እኮ ማቴዎስ ወንጌል ላይ በአብ ወልድ መንፈስ ቅዱስ ተጠመቁ የሚለውን አንብበሃል አይደል? ዋይ ያንን ሽሮ ያንን የመጽሐፍ ቅዱስ ቃል ሽሮ ይሄ እኮ ሊደግፈው ነው እንጂ የመጣው እኮ ሊሽሮ አይደለም የመጣው። ያንን መሻር ለምን አስፈለገ? እባክሽን አንድ ጊዜ ሐዋርያቶች ከዚያ በኋላ ጥምቀትን ሲያዝ ጊዜ ጴጥሮስ ከሐዋርያት ነው አይደለ? አዎ። ስለዚህ ምን ብሎ ነበር ሊያዝ የሚገባው? በአብ በወልድ መንፈስ ቅዱስ ስም ተጠመቁ ሊል ነበር የሚገባው ወይንስ በኢየሱስ ስም ተጠመቁ ሊል ነበር የሚገባው? በዛ አትጠመቁ አላለም። በዚህ ተጠመቁ ነው። እኔ በኢየሱስ ስም ተጠመቁ ብሏል ስልሽ አላለም። የቱ ጋር ነው ያለው ብለሽ ነበር አይደለ? አሳየኝ ያልኩህ እኮ። ስለዚህ እዚህ ቦታ ላይ ሶስቱን የሥላሴ አካል በእነሱ ነው ተጠመቁ ያለው ወይንስ ከሥላሴ አካል በአንደኛ? የሚጻረር ታሪክ አልተጻፈም። በዛ አትጠመቁ ተብሎ የተጻፈ ታሪክ የለም። እሺ በአብ በወልድ መንፈስ ቅዱስ ስም ያስጠመቀ አንድ ሐዋርያ አለ? አሳየሁ እኮ ቅድም ተጠመቁ ተብሎ የታዘዘውን። እባክሽን አንድ ሐዋርያ ያስጠመቃለሁ በዚያ ምን? በአብ በወልድ መንፈስ ቅዱስ ስም ያስጠመቀ ሐዋርያ አለ? እኔ ያሳየሁሽ ከሥላሴ በአንድ አካል ብቻ ያስጠመቀ አሳየሁሽ። አንቺ ደግሞ አይ በአብ በወልድ መንፈስ ቅዱስ ስም ያስጠመቀ አንድ ሐዋርያ አለ ወይ? አላነበብኩም። የለም። ስለዚህ አንደኛ ይሄ ነው። ሁለተኛ ጥምቀት የሚባለው ነገር ከጊዜ በኋላ አሁን እኔ እኮ እየጠየቅኩ ያለሁት ማለት ነው
መጽሐፍ ቅዱስ ላይ በአብ ወልድ መንፈስ ቅዱስ ተብሎ በሶስት የተከፈለ ታሪክ የተጻፈ አለ። የተጻፈ የለም ብለኸኛል። የተጻፈ አለ። አብ ወልድ መንፈስ ቅዱስ የተጻፈ የለም ያልኩሽ ምንድነው? አንደኛ የክርስቲያኖች እምነት አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል እምነት አለ እና ይሄ ጥቅስ የለም ነው መጽሐፍ ቅዱስ ላይ ሸውዳቸው ይሁንና ተጽፏል እኮ አብ ወልድ ከሌለ ለምን ተጻፈ? ፈጣሪ ቀስ በይ እንጂ አዳምጪ መጀመሪያ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ተጽፏል ብላችሁ ታምናላችሁ ወይ? ያምናሉ። ግን መጽሐፍ ቅዱስ ላይ ያለው የለም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ምንሽ ነው ነገርኩ እኮ አብ ወልድ መንፈስ ቅዱስ የሚል አለ መጽሐፍ ቅዱስ ላይ። ጥያቄ አንድ አምላክ የሚለው ቃል አለ እዚህ። እሺ ኢየሱስ ክርስቶስ ፈጣሪ እንደሆነ ነገርኩ። በቃ አብ ወልድ መንፈስ ቅዱስ የሚል የለም ብለሃል። አብ ወልድ መንፈስ ቅዱስ የሚል አለ መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም አለ። ያገናኛቸዋል። ያገናኛቸዋል ሳይሆን አለ ወይ ነው ጥያቄው? አዎ አለ። ምክንያቱም መጽሐፍ ቅዱስ ዳይሬክት አይደለም ትርጓሜው። ቃሉ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ ወይ ነው ጥያቄው? ዳይሬክት አይደለም ትርጓሜው እያልኩ ነው። አለ የለም አሁን የተናገርኩት ቃል እናንተ መታመኑ። እሺ ምን ነገርኩ እኮ መጽሐፍ ቅዱስ አንድ ቃል አይደለም። ስንት ቃል ነው መጽሐፍ ቅዱስ? አይደለም ጥያቄው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ መጽሐፍ ቅዱስ ላይ ነው ጥያቄው። ከኮንቴክስቱ ሄደን አንድ አደረግናቸው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ ጥቅስ ላይ? በአብ ወልድ መንፈስ ቅዱስ ስም አጥምቋቸው ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል በአብ በወልድ መንፈስ ቅዱስ ስም አጥምቋቸው ማለት ምን ማለት ነው? አንድ ናቸው ማለት አይደለም? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ ወይስ የለም? አብ ወልድ ነገርኩ እኮ አብ ወልድ መንፈስ ቅዱስ አንድ ባይሆኑ ኖሮ በክርስቶስ ስም አጥምቋቸው አይልም ነበር። ሁሉንም ጀነራላይዝ አድርጎ እንደውም ክርስቶስ በክርስቶስ ብሎ እኮ አንድ አድርጎ አምጥቶልሃል። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይስ የለም? ቃሉ ላይ አለ። እሺ አንዴ ላሳይሽና አንድ አምላክ ነው የሚለው ልትፈት ነው አሉና ተታላሽ ማለት ነው። የክርስቲያኖች እምነት ውሸት ነው ማለት ነው። የሌለ አንዴ ላሳይሽ። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚለውን ቃል አንብቢልን አለ አለ የት አድርገው እንዴ ከቅርታ ጋር ታወራለሽ? ቅድም ያነበብነውን እኮ ነው እያነበብን ያለነው። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ አንድ መሆኑን ሲያሳይክ ደግሞ ቅድም የሄድክበት ላይ ትሄድና በዚህ ብላችሁ አጥምቋቸው አለ አይደለ? በክርስቶስ ስም አጥምቋቸው ብሎ አንድ መሆናቸውን ደግሞ ይገልጽልሃል። እዛ ጋር አልኩ መጽሐፍ ቅዱስ አንድ እዚህ ጋር አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ? ይሄው በአብ ወልድ መንፈስ ቅዱስ ስም አጥምቋቸው አይደለ? ከዛም በኋላ ደግሞ በሚቀጥለው ቻፕተር ላይ ደግሞ እዚህ ጋር አብራራለን አይደለ? በሚቀጥለው ቻፕተር ላይ ደግሞ ሄዶ በኢየሱስ ክርስቶስ ስም አጥምቋቸው አለ። አጥምቋቸው አይደለም ጥያቄው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ ነው እዚህ ጋር። በዚህ አጥምቋቸው ብሎ በክርስቶስ አጥምቋቸው ካለ ይሄ እኮ ዲፋይን እያደረገው እኮ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ እዚህ ጋር? እንዴ ቃል በቃል ምን አሁን ክርክር ነው እንዳያስከው? አዎ ክርክር ነው። መልሱን ተስፋልሽ ያው ቃል አልኩ እኮ መጽሐፍ ቅዱስ ቃል በቃል አይደለም። እዚህ ጋር ኤክስፕሌን ያደረገውን እዛ ጋር ጀነራላይዝ አድርጎ በክርስቶስ ስም አጥምቋቸዋል። አብ ወልድ መንፈስ ቅዱስ ኢዝ ኢኳል ቱ ክርስቶስ ካላስ ብሎ ሂሳብ የለም ለሌላ። ለማንኛውም አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ክርስቲያኖች ያምናሉ። ነገር ግን እንዲህ የሚል ቃል መጽሐፍ ቅዱስ ላይ ተፍሱ የለም። ይፈታል አለ። ቅድም ጣልቃ ስትገባ የነበረው ልጅ አንተ ሊተናስ አንተ ከተሰው የተናገረችው ቃል መጽሐፍ ቅዱስ ላይ አለ ወይንስ የለም? ከተተ ሮማን የማን አለ እና ደግሞ ሁለተኛ ጥያቄ አለኝ። ኢየሱስ ክርስቶስ ጌታዬ ሲሉት ለምን ተቀበላቸው? አንድ እሺ አትመልስም። ቅድም ስታውቃ ስትገባ ነበር። አሁን ታልጋ እንዳገባችሁ ወደ እሱ
እሺ የመጀመሪያውን ልጨርስልሽ እንድትረጅስ አንድ አምላክ ብሎ የሚያስቀምጠው መጽሐፍ ቅዱስ አይደለም። ሌላን አካል አይደለም። አብን አንድ አምላክ እያለ ያስቀምጣል። ነገር ግን አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ብቻ። ማስረጃ ላይ ትፈልጊያለሽ? ምኑን? አብ እንደሆነ አንድ አምላክ የተባለው መጽሐፍ ቅዱስ ሌላ አንድ አምላክ የተባለው ይሆናል። ኦፍ ኮርስ አብማ አምላክ ነው። ኢየሱስ ክርስቶስም ግን ከኔ ጋር ኢየሱስ ክርስቶስም ግን አምላክ እንደሆነ በተለያየ ቨርጅን ላይ ምስካሬ ተሰጥቶታል። ጌታ ይብሉ ሲጠሩት ነበር። አንድ አምላክ ስለሚለው ቃል ቅዱን ጀምረን እያወራን ነበር። አንድ አምላክ የተባሉት አብ ወልድ መንፈስ ቅዱስ ናቸው አልሽ። እንደዚህ የሚል ቃል አላገኘንም መጽሐፍ ቅዱስ ላይ። ግን የሚገኘው ምንድነው? ወደ መጽሐፍ ረዳሽ ጊዜ አንድ አምላክ ብሎ የሚገልጸው ማለት ነው ከተባለ አብ ነው እያልኩ ማስረጃ አላሳይሽ። ኦፍ ኮርስ አብ ነው። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ነው እንግዲህ የለም አብ ነው አንድ አምላክ የሚለው አራት አንዱ አምላክ አብ ወልድ መንፈስ ቅዱስ አጥምቋቸው አይልም ነበር። አብ ብቻ ቢሆን ኖሮ በአብ ስም አጥምቋቸው ነበር የሚለው። ወይ ለምን ክርስቶስን ጨመረና ደግሞ በክርስቶስ ስም አጥምቋቸው ተባለ? ለምን በአብ ስም ብቻ አጥምቋቸው አላለም? ወደ ጥምቀት እንመጣለን። ስለ አንድ አምላክ ሲናገር ግን መጽሐፍ ቅዱስ አብን እንደሆነ አንድ አምላክ የሚለው አመንሽቱ። ስለዚህ በአንድ አምላክ ላይ ለምን ታጋሩበታላችሁ ነው አንተ ጥያቄ። አብ ወልድ መንፈስ ቅዱስ ተብሎ ለምን ተጻፈ? እንዴ የተጻፈ ነገር እኮ ይሻር እያልክ እኮ ነው። የተጻፈ ነገር እኮ አልተጻፈም ብለሽ አክሴፕት አድርጊ እያልከኝ እኮ ነው። አንድ አምላክ የሚለው ማን ነው ብለን ስናይ ጊዜ መጽሐፍ ቅዱስ ላይ ከተጻፈ ነገር ይልቅ ያልተጻፈ ነገር ለምንድን ነው ያልተጻፈ ነገር የምታነቢው? እኔ የተጻፈ ነገር ነው የማነበው። ለምን የምችለው የተጻፈ ነገር ነው። እባክሽ ያልተጻፈ ነገር ነው እያመናችሁ ያላችሁ ክርስቲያኖች። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አልተጻፈላችሁም። በአብ ወልድ መንፈስ ቅዱስ ስም ለምን አጥምቋቸው ተባለ? ለምን በአብ ስም ብቻ አጥምቋቸው አልተባለም? ለምን በክርስቶስ ስም አጥምቋቸው ተባለ? ታዳምጪ። አንድ አምላክ የሚለው መጽሐፍ ቅዱስ ማንን ነው ከተባለ አብን እንደሆነ አመለ። ነገር ግን በዚህ በአንዱ አምላክ ላይ ያጋሩበታል። ለምን? አንድ አምላክ አብ ወልድ መንፈስ ቅዱስ ነው ብለው አስተማሯችሁ፣ መምህሮቻችሁ ሸወዳችሁ። ስለተጻፈ ነው የተማርነው። ያልተጻፈ ታሪክ አላስተማሩ ነው። ተጻፈ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የተጻፈ ነው። በአብ ወልድ መንፈስ ቅዱስ ስም አጥምቋቸው ከተባለ አብ ወልድ መንፈስ ቅዱስ ሂዝ ክሬተር ነው ማለት ነው። ፈጣሪ ናቸው ማለት ነው። አይደለም እንደ ፈጣሪ ናቸው። አስቡት፣ ፈጣሪ ነው ሳይሆን ፈጣሪ ናቸው። ኦፍ ኮርስ ሶስት ለአንድ እኛ ኮንሲደር ምክንያቱም የተጻፈ ነገር ነው እያነበብኩ ያሉት ባይዘው እሱን እያየት ነው። ኮሜንት ላይ እያየት ነበር። ልጆች የተጻፈ እንዳልሆነ አረጋግጠውልታል። አሁን ኦፍ ኮርስ የተጻፈ ነው። ገልጠህ እኮ አንብበዋል እኮ አብ ወልድ መንፈስ ቅዱስ የሚባል ታሪክ የተጻፈ የለም ስትል ነበር አይደል? አብ ወልድ መንፈስ ቅዱስ የተባለ የተጻፈ ነገር እንዳለ መንፈስ ቅዱስ የሚባል ታሪክ ክርስቲያን አለ። በባዶ ድርቃት ብሉ። ያልተጻፈ ከሆነ አልተጻፈም፣ ግን ተጽፏል። ለምን ትከራከራለህ? የተጻፈ ነገር ለምን እንዲሻር ትፈልጋለህ? ረጋ በይ ወገናችን። አይናችን እናያለን። ትላልቆች ነው አማርኛ እናነባለን። ካልተጻፈ አብ ወልድ መንፈስ ቅዱስ አንድ አምላክ የሚባል ካልተጻፈ አልተጻፈም። ለሌላ ክርስቲያኖች ረጋ በይ። ይሄን በዚህ በልኩ እንረዳዋለን ማለት ሌላ ነገር እኮ ነው። ትችላላችሁ እንደሱ ማለት ግን ያልተጻፈውን ነገር ተጽፏል። ኢየሱስ ክርስቶስ ያልተጻፈውን ግን ተጽፏል ብሎ መናገር በመጽሐፋቸው ላይ መዋሸት ነው። ይሄ የተጻፈውን መካድ ደግሞ እሱም ከባድ ነገር ነው። እንደሱ ከሆነ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚለው ቃል እዚያ ላይ ተጽፏል አልተጻፈም? በአብ ወልድ መንፈስ ቅዱስ ስም አጥምቋቸው ማለት እንግዲህ ምን ማለት ነው? እስቲ አብራራልኝ። በአብ ወልድ መንፈስ ቅዱስ ስም አጥምቋቸው፣ በክርስቶስ ስም አጥምቋቸው ማለት ምን ማለት ነው? አንድ ጥያቄውን የጠየቁትን ድገሚ። ምን ነበር ያልኩት? ድገሚው እስኪ። የኔን ጥያቄ እንኳን መለስክልኝ አይደል? አንቺ መጀመሪያ ያነሳሽውን ይሄ ጥያቄ አይከብድም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ቃል ተጽፏል እዚያ ላይ ወንስ አልተጻፈም? አንድ አምላክ መሆናቸውን ጀነራላይዝ አድርጎ በክርስቶስ ስም አጥምቅ ብሎ ጽፏል። እንዲሁም አንድ አደረጋቸውና እዚህ ጋር አብ ወልድ መንፈስ ቅዱስ የሚለውን እዛ ጋር ደግሞ በክርስቶስ ስም ብሎ አንድ አደረጋቸው። ጥያቄውን ድገሚልኝ ያልኩትን ምንድን ነው ያልኩት? አብ ወልድ መንፈስ ቅዱስ አንድ ናቸው አላልኩም። አያቸው አይደል? አውቃ መረዳት ራሱ አትፈልግም። ምን እንዳልኩኝ ታውቃለች፣ ግን መልስ እንደሌለው ስለምታውቅ ያላልኩት መልስ እንደሌለው አይደለም። እዚህ ጋር ኤክስፕሌን አደረገልህ። እዚህ ጋር ጀነራላይዝ አድርጎ ደግሞ በክርስቶስ ስም አጥምቋቸው ብሎ ደግሞ ነገረክ።
ለምን ዲናይ ማድረግ አስፈለገ? የተጻፈን ነገር መካድ ለምን አስፈለገ? ጥያቄው እንደገሚልኝ የጠየቅኩት አብ ወልድ መንፈስ ቅዱስ አንድ ናቸው የሚል የታለ አልከኝ። ልድገሞሽ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ መጽሐፍ ቅዱስ ላይ ወይስ የለም? አለ። እሺ ክርስቲያን ልጅ አለ እዚህ ቦታ ላይ የለም አይደለ? ምህረት አለ። ያው መልስ እኮ ሁለተኛው ላይ የመለስከው መልስ እኮ መልስ ነው። በቃ በፈጣሪ አውቃችሁ ነው። በአብ ወልድ መንፈስ ቅዱስ ስም አጥምቋቸው አለ። ቀጠልና ደግሞ በክርስቶስ ስም አጥምቋቸው አለ። ዳት ሚንስ አብ ወልድ መንፈስ ቅዱስ ኢዝ ኢኳል ቱ ክርስቶስ ምንድነው? መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ ወይንስ የለም ነው? ቃል በቃል ነው የፈለከው? ወርድ ባይ ወርድ? አዎ ቃል በቃል የለም። ምክንያቱም ኢየሱስ ክርስቶስ ምድር ላይ ሲመጣ ቃሉን ሊተገብር ነው የመጣው። ገባ? ሊተገብር ነው የመጣው ቃሉን በቃ ባለ በማለት መለሽ ከና መስግዳ አሁን ማውራት ትችላለሽ። ኖ እንደዚህ እኮ ክርክር አይደለም። you are trying ቃል በቃል አይደለም። አብራራለን። እዚህ ጋር ደግሞ ዲፋይን አድርጎ እዚህ ኮልቱ ክርስቶስ አለ። አብ ወልድ መንፈስ ቅዱስ አጥምቋቸው፣ በክርስቶስ ስም አጥምቋቸው። ጨረሽ። ሌላ ክርስቲያን ያወራ መለሽልን። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም መጽሐፍ ቅዱስ ላይ። እንግዲህ አሻዶ መጽሐፋቸው ላይ በጣም አልዋሸንም። የለም እሱን አመንሻል። ቀጣይ ሌላ ክርስቲያን ካለ መቀጠል ይችላል። ስለ መሐመድ አንድ ጥያቄ አለ። ስለ አምላክ እየተወራ ስለ ነብይ ወይንስ ነብይ ነው? ኢየሱስ ክርስቶስ አመንሽ ማለት ነው። ኢየሱስ ክርስቶስ ለኔ ነብይ አይደለም አምላክ ነው ብዬ ነው የማስበው። ምክንያቱም የተለያየ ፓርቶች ላይ ፈጣሪ ብለው ሲጠሩት ፈጣሪ አይደለውም ብሎ የመለሰበት ፓርት የለም። ፈጣሪ ብለው የጠሩበት አንድ ቦታ አለ መጽሐፍ ቅዱስ ላይ አለ፣ ብዙ ቦታ አለ። ጌታችን ብለው ጠርተውታል። አያቸው አይደለ? ፈጣሪ ብለው የጠሩበት ቦታ አለ። የቱ ጠብቀ ሄሎ ጥያቄ አለ? አመካ እሺ እኛ አካባቢ ማለት ነው የሆነ በቃ የሽርክ እንትን በጣም ይበዛል በል እና በቃ ያኔ ሽርክ አለ እኛ አካባቢ እና የሆነ በአመት ሁለት የሚከበር የሆነ ወጪ የሚወጣበት ነገር አለ። በዛ ደግሞ ካልተሳተፍክ ምናምን አልሰጥም ካልክ የሆነ በቃ የመገለል በድር የሆነ እድር ታውቃለህ፣ በድር የመውጣት እንትን ምናምን አለ በል እና ሳንፈልግ እንሰጣለን። አንዳንድ ሰው ሳይፈልግ ነው የሚሰጠው እና ይሄ እንዴት ይታያል? ያኔ የመጣው ጣል መስጠት ነው ወይስ ለመኖር ለማህበራዊነት ነው? ሁለተኛ ጥያቄ ደግሞ አንድ ሰው ቢሰርቅ ወይም ደግሞ ብድር ተበድሮ ያ ሰው ባያገኘው ብሩ የት ሽርክ ቦታ ከሆነ እዚያ ቦታ ላይ አትገኝም። ሰዎች ቢያገሏችሁና ብቻችሁን ብትቀሩ እንኳን ሄና ማለት ነው። እሺ ጥያቄሽ ምንድን ነው? ማን ነው ማስረጃ አገኘሽ? ኢየሱስን ፈጣሪ ያሉበት ቦታ አላ ምን ታድርጋለሽ? ዮሐንስ ወንጌል 20:28 ላይ ፈጣሪ ብለውታል። እዚያ ላይ አንብብና እንግዲህ ያው ዮሐንስ ወንጌል 20:28 ላይ በፊት ኢየሱስን ፈጣሪ ብለውታል ወይ? እዛው ታዲያ ማይ ሎርድ ኤንድ ማይ ሴቪየር ብሎታል። ፈጣሪና አዳኜ ፈጣሪ የሚል የለም እዚያ ቦታ አለ ይላል። ፈጣሪ ጌታችንና አዳኛችን ብሎ ጠርቶታል ዮሐንስ ወንጌል ላይ። እባክሽን ፈጣሪ የሚል ቃል የለም መጽሐፍ ቅዱስ ላይ። ካለ አሳይ። አንዴ ወተሻል መሰለኝ። አልወጣውም። የሉቃስ ወንጌልም ላይ ይላል ፈጣሪ ብሎታል። ጌታችን እና
አዳኛችን ብሎታል። ፈጣሪ ያላለውም አይደል? እሱን እንጨርስና ጌታ ወደሚለው እንሄዳለን። ችግር የለም። ያ አምቦ እሺ፣ ፈጣሪ ያላለውም አይደል? እኔ በእንግሊዘኛ እያነበብኩ ስለሆነ ትራንስሌት ሳደርገው በአማርኛ በተሳሳተ መንገዱ ትራንስሌት ላደርገው እችላለሁ። እሺ፣ ፈጣሪ ያለበት ቦታ ካለ ስጭን እና ፎር ኤግዛምፕል ሎርድ ለኔ ፈጣሪ ብዬ ነው ትራንስሌት የማደርገው። ይሆናል። ፈጣሪ የሚል ቃል ተናግሮታል ወይ? እየነገርኩ እኮ ነው። ኢሴስ ሎርድ ማለት ምን ማለት ነው? የቱ ጋር ነው ፈጣሪ ብሎ የተናገረበት? አንድ ጊዜ በራፍ እሺ፣ በእንግሊዘኛው ቨርዥን ላይ ቀይረውና ከዛ ነገር አሳይካለሁ። ማይ ሎርድ ኤንድ ማይ ሴቪየር ብሎታል። ሁዝ ሎርድ ማለት ምን ማለት ነው? ወደ እሱ እንመጣለን። እባክሽ ፈጣሪ ያለበት ቦታ አለ። አይ ቶልድ ዩ ቃል በቃል ለምንድን ነው አንተ ቃል በቃል የአማርኛ ቨርዥን ቃል በቃል የምትፈልገው? ማይ ሎርድ ኤንድ ማይ ሴቪየር ማለት ምን ማለት ነው? ቃል በቃል ነው እየፈለግን ያለ ነው። አንቺ የተናገርሽው ቃል በቃል እስከሆነ ድረስ ያ ቃል በቃል የተናገርሽው መቀየነት አለበት። ያ ካልሆነ ጌታ የሚለውን ምን ማለት ነው ወደሚለው እንመጣለን። ገብቶሻል አይደለ? ጌታ የሚለውን እንመጣለን። ግን ፈጣሪ ብሎታል ብለሽ አትዋሽ። አልዋሽም። እሺ፣ ፈጣሪ ያለው ጌታ ብሎታል የሚለውን ቃል ነው አንቺ እያልሻለሽው። ማይ ሎርድ ኤንድ ማይ ሴቪየር ብሎታል። እሺ፣ ጌታዬ ማለት ምን ማለት ነው? እንደ መጽሐፍ ቅዱስ ጌታ ምን ማለት ነው? ፈጣሪ አይደለ ጌታ? እሺ፣ ጌታ የሚለው የክርስቶስ የጌትነት አንደኛ መለኮታዊ ጌትነት አለ። በመደረግና በሹመት በስልጣን የሚገኝ ጌትነት አለ። የክርስቶስ ጌትነት በመደረግ ያገኘው የስልጣን ጌትነት እንጂ ሌላ ለምን አለው? ሌሎቹ ከዚህ በፊት የነበሩት መሲዎች ጌታዬ ተብለው ነበረ። ፎር ኤግዛምፕል ልጄ ብሎ እግዚአብሔር ጠርቷቸው ያውቃል? እሱ እንመጣለን። ችግር የለውም። አንዴ ጌታ የሚለውን እንጨርስ። እሺ፣ ጥሩ። የክርስቶስ ጌትነት በመደረግ የተገኘ ጌትነት፣ ልክ ዮሴፍ በመደረግ ጌትነቱን እንዳገኘ ማስረጃ ላሳይ። ኦኬ፣ በመደረግ መሆኑ ማስረጃ አሳይ። በመደረግ የመጣ ጌትነት ነው ብለህ ዲፋይን ያደረግከው ለምን እንዳልከው አሳይ። እኔ አይደለሁም የምለው ቃል በቃል ነው እንዴ ለምናገረው ማሳይ። ኦኬ፣ እናገርም እንዳነበብኩ እናገራለሁ። ንግግሬም ቀን ነው ለተናገርኩት ቃል በቃል እንጂ ከራሴ አልናገርምና። ዳሩ ግን ትምህርቴ በማስረጃ ነው። ያው ያሳያችሁ እዚህ ጋር እንግዲህ ይህን ስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እንዳደረገው። ስለዚህ ጌታ ያደረገው እግዚአብሔር ነው። ያ ጌታ ያደረገው እግዚአብሔር ነው። ሌላ ጌታ ያደረገው አለ ወይ እግዚአብሔር ከተባለ ነፋና ኦኬ ሾ ዮሴፍ ልክ እንዲሁ እግዚአብሔር ጌታ ያደረገው ይላል። ስለዚህ ክርስቶስ ጌትነትን በመደረግ ያገኘው ጌትነት ነው። ያ ማለት የስልጣን ጌትነት ነው፣ መለኮታዊ ጌትነት አይደለም። ኖ የስልጣን ጌትነት መሆኑን አንተ ነህ እኮ አሁን እዚህ ጋር ኤክስፕሌን እያደረክ ያለው። የስልጣን ጌትነት ነው ተብሎ የተጻፈ ታሪክ አለ መጽሐፍ ቅዱስ ላይ። አንዴ ጌትነትን በመደረግ ነው ያገኘው ወይንስ አይደለም? አመንሽስ? ኦኬ መደረግ ማለት ምን ማለት ነው? መምጣቱ ራሱ መደረግ አይደለ እንዴ? ኢየሱስ ክርስቶስ እዚህ ምድር ላይ መምጣቱ እኮ ማረጉ ነው አይደለ? ማሳየቱ ነው አይደለ እንዴ? አንደኛ በመደረግ የሚለውን ቃል አሳየኝ ብለሽ ነበር። አይተሻል አላየሽም? ኦፍ ኮርስ በመደረግ በጣም ጥሩ። ስለዚህ ጌታ ተደርጎ ነው ማለት ነው። ጌታ ተደረገ ሲባል ጌታ አድራጊ አለው የለም? አለው። አብ ወልድ መንፈስ ቅዱስ አይደል? ለኔ ይላል። ምክንያቱም የተጻፈ ታሪክ ስለሆነ አብ ወልድ መንፈስ ቅዱስ ስለተጻፈ ራሱ ላይ አይደል? መደረግ ላይክ ኖርማል መደረግ መሆኑን አንተ በምን አወቅ? ቃል በቃል ስላገኘው መጽሐፉ ላይ ስላብራራኸው ነው። ትራንስሌት ስላደረግኸው ነው። በአንተ መልክ ስለገለበጥከው ነው እንጂ መደረግ መፈጠር ቢሆንስ? አንተ እያብራራህ ነው አትበይ። እኔ አላብራራም። በሰው መጽሐፍ ኦኬ ካላብራራ መደረግ ማለት መፈጠር ነው። ካላስ ስለዚህ ተፈጥሮ ነው ኢየሱስ ክርስቶስ። ኦፍ ኮርስ ተፈጥሮ ነው። ኢየሱስ ክርስቶስ ተፈጥሮ ነው የሚል ክርስቲያን መጣ። ማሻአላህ ወላሂ ትልቅ ከፍሮ ነው። ትልቅ እድገት። ኢየሱስ ክርስቶስ ተፈጥሮ ነው። ማን ነው የፈጠረው? አብ ወልድ መንፈስ ቅዱስ የፈጠረው ወይ? በቃል ነው የተፈጠረው። ኢየሱስ ክርስቶስ በቃል ነው የተፈጠረው። ኖርማል ቃል ማን ነው? ቃል ማን ነው? ጌታ። የትኛው ጌታ? አብ። አብ ነው ቃል? አዎ አብ ወልድ መንፈስ ቅዱስ አይደል? ቃል አብ ነው። ቃል ኢየሱስ ክርስቶስ ነው። ስለዚህ የራሱ ፈጣሪው ራሱ ነው ማለት ነው። ኦፍ ኮርስ እዚህ ጋር ኮራስ መለስክልኝ። ስለዚህ አብ አልፈጠረውም ማለት ነው። መንፈስ ቅዱስ አልፈጠሩትም። አብ ወልደ መንፈስ ቅዱስ አልኩ እኮ አንድ እግዚአብሔር ነው። አብ ወልደ መንፈስ ቅዱስ አንድ
ፎር ሚ እንደዛ ነው። ኢየሱስ ክርስቶስ እኮ አብ መሆኑን እኮ ራስ መሰከርከው። ኢየሱስ ክርስቶስ ቃል ነው አይደለ? ቃል ደግሞ እግዚአብሔር ነው አይደለ? ሰው ስትሄድ በፈጣሪ የራሱ ፈጣሪ ራሱ ነው አይደለ? ኢየሱስ ኦፍ ኮርስ። እሺ ቃል ነው የፈጠረው ኢየሱስ። አዎ አብ ቃል ነው አይደለም? ነው። ስለዚህ አብ ኢየሱስ ነው። ኦፍ ኮርስ። ስለዚህ በመስቀል ላይ የተሰቀለው የአብ ነው። ኦፍ ኮርስ ምክንያቱም ሶስቱም አንድ ናቸው። ስለዚህ አብም ወልድም መንፈስ ቅዱስም በመስቀል ላይ ተሰቅለዋል ማለት ነው አይደል? አዎ ኦፍ ኮርስ። አንተ ራስህ መለስከው እኮ ባይ ዘ ወይ የእስልምናን ጥያቄ አንተ መለስከው። ኢየሱስ ክርስቶስ ቃል ነው። ስለዚህ ክርስቲያኖች እየሰማችሁ ነው። አብም ወልድም መንፈስ ቅዱስም ተሰቅለዋል መስቀል ይላል። ግስት ላይ ክርስቲያን አለ የለም? አንዴ ከክርስቲያን ጋር ክርስቲያን አለ ግስት ላይ አንዴ ይሄ ነው። እሺ ድንግል ማርያም በማኅፀኗ የጸነሰችው አብንም ወልድንም መንፈስ ቅዱስንም ነው ወይንስ ወልድን ብቻ ነው? ወልድ ነው የተወለደው፣ ግን በውስጡ ቃል አለ which is አብ። ሲናገር ደግሞ ምን አለ? መንፈስ አለ፣ መንፈስ ቅዱስ አለ። አብ ወልድ መንፈስ ቅዱስን ፈጣሪ ነው የወለደችው። ስለዚህ አብ እና መንፈስ ቅዱስን ተጸንሰዋል ማለት ነው አይደል? ባይ ወርድ በቃል ኢየሱስ ክርስቶስ ባወራ ቁጥር በአፉ በተናገረ ቁጥር መንፈስ ቅዱስን ነበር ሲናገር የነበረው። ድንግል ማርያም አንድ አምላክ ነው የጸነሰችው አይደል? ኦፍ ኮርስ። በጣም ጥሩ። ከዚያ ከተጸነሰው አምላክ ውጭ ሌላ አምላክ የለም አለ። እኛ ሊትራሊ አብ ወልድ መንፈስ ቅዱስ ብለን ሶስት እንደ አንድ ብለን ነው እያመን ያለ ነው። እሱም ደግሞ አብ ወልድ መንፈስ ቅዱስ የሚባል ታሪክ እንዳለ ራስ መጽሐፉን ገልጠህ እኮ ሳይተናል። ኢየሱስ ክርስቶስ ደግሞ አብ እንደሆነ ደግሞ ቃል አብ ነው አልክ አይደለ? ቃል ደግሞ ህይወት ሆነ አልክ which is ፈጣሪን አብን ሰው አረከው ማለት ነው። ገባህ? አንተ ደረክ እያልሽ አታውሪ አንቺ ራስሽ ነው። አሁን ከምታወራው እኮ አወራር እኮ ዴፊኒትሊ ወደ እንትኑ ነው የመጣኸው፣ ባይዘው ወደ ኮንክሉዥን ነው የመጣኸው። ስለዚህ የትየውናለች አብ ተሰቅሏል፣ ወልድ ተሰቅሏል፣ መንፈስ ቅዱስም ተሰቅሏል እያለች ነው። ይሄ ትክክል ነው። ሚኪ ከላለ ሚኪ ሚኪ አለ። እሺ ክርስቲያን የለም መሰለኝ። እሺ ለማንኛውም ስንት አምላክ አለ ስላት ጊዜ ያው ትክክል አይደለችም ያለ ነው። እሺ ለማንኛውም እሷን የራሷን እምነት እሺ ስንት አምላክ አለ? አንድ አምላክ ነው። አቤት ሰላም ነው አለ። አሁን አብ ወልድ መንፈስ ቅዱስ ሶስቱም ተሰቅለዋል ትላለች። እውነት ነው? ይሰማል? ሶስቱም ተሰቅለዋል አላልኩም። የተሰቀለው ወልድ ነው። ሊትራሊ ግን አብ ወልድ መንፈስ ቅዱስ አንድ ናቸው። ስህተት ነው፣ ስህተት ነው። ሶስቱም አልተሰቀሉ። ሶስቱም ተሰቅለዋል አላልኩም። እኔ የተሰቀለው ወልድ ነው። አብ ተሰቅሏል ብለሻል አላልሽ? የተሰቀለው ወልድ ነው። ግን አብ ወልድ መንፈስ ቅዱስ ግን አንድ ናቸው። ቲፒካሊ ቃል በቃል ተረጉሞ አለው ካልክ አንተ ፈጣሪ ሶስት ፈጣሪ አንድ ከሆነ አንዱ የተሰቀለው ወልድም ነው አብም ነው ካልክ እሱ አንተ ዲፊኒሽን ነው። አብ ተሰቅሏል ብለሻል አላልሽ? አላልኩም። ወላሂ ብለሻል። ለምን ትከጃለሽ? አይልፈኝ እዚህ ነገርኩህ እኮ እየመለስኩልህ ያለሁት እኮ በአንተ ኮንቴክስት ነው። እየመለስኩልህ ያለሁት እኮ በአንተ ኮንቴክስት ነው። አንቺ ራስሽን ሶስት ይኸውልህ አብ ወልድ መንፈስ ቅዱስ ይኸውልህ አብ ወልድ መንፈስ ቅዱስ አንድ ናቸው አልኩህ። ስለዚህ ወልድ ሲሰቀል አብም ተሰቀለ ማለት ነው ወይ ያልከው ራስህ ነህ አይደል? ቴክቱ እንደፈለከው አብ እንደፈለከው ተደው አብ ሰማይ ላይ እንዳለ መጽሐፋችን እኮ ይናገራል። ስለዚህ አብ አልተሰቀለም። አንተ ነህ እኮ ወደ አብ ተሰቅሏል የመጣኸው። አንቺ ራስሽ ነሽ አብ ተሰቅሏል ወይ ስለሽ? ኦፍ ኮርስ በአንተ ኮንቴክስት አብ ተሰቅሏል ነው። ሶስቱ ፈጣሪዎች አብ ወልድ መንፈስ ቅዱስ አንድ ከሆኑ የተሰቀለውም አብም ተሰቅሏል ወይ አይደለ? ያንተ ጥያቄ ስንት አምላክ ነው የምታመልከው? ሶስት ሆነው ግን እንደ አንድ ነው የማመልከው። ጥያቄው ስንት አምላክ ነው የምታመልከው? አንድ አምላክ ነው የማመልከው።
ነው የምታመልከው? ያ አንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? ከመሀሉ አንዱ ፓርት ተሰቅሏል። ስንት ፓርት አላቸው አምላኮች? ስለ አምላክ ነው። አዎ ሶስት። አዎ ሶስት አምላኮች አሉ። ከሶስቱ አምላክ አንድ አምላክ ነው የተሰቀለው ማለት ነው። እና አዎ እዚህ ያልተሰቀለው ሁለት አምላኮች አሉ። አዎ ጌታ ሶስት አምላክ አላህ ወላ ሽርክ በዋሂድ አሐድ አላህ ሱብሓነሁ ወተዓላ አንድና ብቸኛ በሆነው አምላክ ላይ ማጋራት ሶስት አምላኮች አሉ። አንዱ አምላክ ተሰቅሏል፣ ሁለቱ ያልተሰቀሉ አሉ። ክርስቲያኖች ሶስት አምላክ ታመልካላችሁ። ማሻአላህ ከዚህ ሶስት አምላኮች ናቸው። እሺ ማነው ክርስቲያን ካለ ከላይ ጌታ ማውራት ይችላል። ሰላም አቤት አሉ። እሺ ስንት አምላክ አለ ብለህ ነው የምታምነው? ምንት አንድ አምላክ። እሺ ያ አንድ አምላክ በመስቀል ላይ ተሰቅሏል አልተሰቀለም? በተለየ አካሉ ወልድ ተሰቅሏል። በተለየ አካሉ አንድ አምላክ በሶስት አካል ብለን ስለምናምን በተለየ አካሉ ነው የተሰቀለው። እሺ አንድ አምላክ በስንት አካል አለ ወደሚለው እንመጣለን። አሁን ግን ስለ አምላክ ነው፣ ስለ መለኮት ነው ጥያቄ። ስንት አምላክ አለ ብዬ ስጠይቅህ ጊዜ ሶስት አካል አለ ብሎ መመለስ ስለ አካል አይደለም ጥያቄ። ስንት አምላክ አለ ብዬ ስጠይቅህ አንድ አምላክ ብለህ እንደመለስከው ያ አንድ አምላክ በመስቀል ላይ ተሰቅሏል ወይ ነው ጥያቄ እኮ። ሶስት አካል የሚለው ጋር የመጣውልህ ሰው የሆነው በአንደኛው በተለየው አካሉ ስለሆነ የተሰቀለውም በተለየ አካሉ ነው ማለት ነው። በተለየ አካሉ በለበሰው ስጋ ነው የተሰቀለው። ስንት አምላክ አለ? አንድ አምላክ አንድ አምላክ ብያለሁ። ስንት አካል አለ? ስንት አካል? ሶስት አካል። አሁን ስለ አካል አይደለም ጥያቄ፣ ገብቶሃል አይደለ? ስለ አምላክ ብቻ ነው። የአንድ አምላክ በመስቀል ላይ ተሰቅሏል ወይ ነው ጥያቄ እኮ አልኩ። አዎ ተሰቅሏል። የአንድ አምላክ ተሰቅሏል? አዎ አምላክ ተሰቅሏል። በጣም ጥሩ። አምላክ ተሰቅሏል። አምላክ ሞቷል አይደለ? ስለ ኃጢአትህ። አዎ ያልሞተ ያልተሰቀለ አምላክ አለ የለም? እኮ አንድ አምላክ ነው ያለ። ያልሞተ አምላክ ያልተሰቀለ አምላክ አለ የለም? የለም። በጣም ጥሩ። አብ ተሰቅሏል አልተሰቀለም? እኮ በተለየ አካሉ ነው አልኩ እኮ። አብ ወልድ የተሰቀለው በተለየ አካሉ ነው። አብ ተሰቅሏል አልተሰቀለም? እንዴ አብ የራሱ የሆነ አካል አለው። አብ አልተሰቀለም። ስለዚህ ያልተሰቀለ አምላክ አለ ማለት ነው። የተሰቀለ አምላክ አለታች እኮ አንዴ እዚህ ጋር ወልድም እኮ ተሰቅሏል ማለት ተገለጠ። እዚህ እኮ በስጋ በተገለጠበት ስጋ ነው እንጂ የተሰቀለ እኮ እንዳለ ወልድ ሁሉ መለኮት ተሟጦ ሁሉ እኮ ስጋ ለብሷል ማለት እኮ አይደለም። እሺ ምን ያክል ነው መለኮት የተዋህደው ወልድ? የሞላ ነው። ስለዚህ ከማርያም በያዘው ስጋ ተገለጠ ብለን እናምናለን። እኔ ውስጥ መለኮትም ስለሆነ አዎ መለኮት በሁሉም አለ። ስለዚህ በእኔ ስጋ ውስጥም መለኮት አለ፣ ተዋህዶኛል። እንዴ መዋሃድም አልተዋህደም አለና ተዋህደ እኮ ይለያያል። ታዲያ ከክርስቶስ በምንድን ነው የተለየው? በመለኮት በእኔ አለ ወይ ስለ አለ ብለኸኛል። ስለዚህ እኔ አምላክ ነኝ አይደለም? አልተዋሃደህም አለ እንጂ አልተዋሃደህም። ከእመቤታችን ግን በነሰው ስጋ ከስጋ ጋር ተዋህዷል ማለት ነው። ተገልጦበታል። በአንተ አልተገለጠብህም ነው። አንድ በክርስቶስ ስጋ ውስጥ መለኮት አለ፣ በእኔ ስጋ ውስጥ መለኮት አለ ወይንስ የለም? በአንተ ስጋ ውስጥ ለምን የሚለው ይወስነዋል። አሁን በሰማይም በምድርም አለ ብንልም በማርያም ማህፀን ውስጥ ያለው ለተዋህዶ ነው። ተዋህዶ ሰው ለመሆን ነው ያለበት ዓላማ ይለያያል ማለት ነው። በእንስሳት ላይም አለ። ነገር ግን አንድ አዳምጥ። ተዋህዶ የሚል ቃል መጽሐፍ ቅዱስ ላይ አለ? ያው በስጋ መገለጥ ማለት ተዋህዶ ማለት ነው። አይደለም፣ ተዋህዶ የሚል ቃል የለም መጽሐፉ ላይ። ተዋህዶ ማለት እኮ ስም ነው፣ አንድ መሆን ማለት ነው። ተዋህዶ የሚል ቃል መጽሐፍ ቅዱስ ላይ የለም። ይሄ ነው። ሌላኛው ነገር ምንድን ነው? አምላክ በሁሉም ቦታ አለ ነው ያልከው ቅድም፣ ወይንስ ተሳስቼ ነው ብያለሁ? አልተሳሳትክም። በገሃነም ውስጥ አለ የለም አምላክ? በሁሉም አለ። እሱ ምንድን ነው? መግቦታዊ ተዋህዶ ማለት ነው። ከእመቤታችን የተዋህዶ ተዋህዶ የሚለየው ባህርያዊ ተዋህዶ ነው።
በእንስሳትም በሌሎች ቃል መጽሐፍ ቅዱስ ላይ መኖር አይለበትም። በተዘዋዋሪ ማለት ሐሳቡን ይዘን ስም እናወጣለታለን ማለት ነው። የለውም ሲጀመር ቃሉ የለም የምትናገሩ። ሌላኛው ነገር ምንድን ነው? ሐሳቡን ቃል ስጋ ሆነ ማለት ምን ማለት ነው? ለአምላክ አምላክ አለው ብለህ ታምናለህ አንተ? ለምን አይነት አምላክ? ለአምላክ አምላክ አለው ብለህ ታምናለህ? ለምሳሌ ለኢየሱስ ክርስቶስ ከሆነ ሰውም አምላክም ነው ኢየሱስ ክርስቶስ። ስለዚህ አምላክ ሊባልለት ይችላል። ለአምላክ አምላክ አለው ወይ? እሱ ነው ጥያቄው። ስለማን ነው ያልጠየቅኩህ? የለውም። ለአምላክ አምላክ የለውም። እሺ ኢየሱስ ክርስቶስ አምላክ አለው የለውም? ኢየሱስ ክርስቶስ አምላክ ብቻ አይደለም፣ አምላክም ሰውም ነው። የቱ ጋ ነው አምላክም ሰውም ነው ብሎ የተናገረው ኢየሱስ? ኢየሱስ ክርስቶስ ሰውም አምላክም ተብሎ ተገልጿል። ኢየሱስ ክርስቶስ ስለ ራሱ ሲናገር እኔ ሰውም አምላክም ነኝ ብሏል ወይ? መጽሐፍ ቅዱስ ላይ አላሳያለሁ። ኢየሱስ ክርስቶስ እኔ ሰውም አምላክም ነኝ ብሎ ስለ ራሱ ተናግሯል ወይንስ አልተናገረም? እኔን ያየ አብን ብሏል። ኢየሱስ ክርስቶስ ራሱን አምላክ እንደሆነ የሚያረጋግጥ ቃላትን ተናግሯል ከመጽሐፍ ቅዱስ ውስጥ። ሰው መሆኑን በስጋ ተገልጦ ኢየሱስ ክርስቶስ እኔ ሰውም ነኝ አምላክም ነኝ ብሎ ተናግሯል ወይ? እኔን ያየ አብን አየ ማለት ምን ማለት ነው? መልሳል የት አድርገው ሸኪቱ እንደሱ ቢል መጽሐፍ ቅዱስ ላይ ጥያቄው ምንድን ነው? ኢየሱስ ክርስቶስ እኔ ሰውም አምላክም ነኝ ብሎ ተናግሯል? ምን ቃል በቃል ነው የፈለግከው? አዎ ቃል በቃል። ቃል በቃል የሚባል መስፈርታዊ ጥያቄ አለ እንዴ? አንተ ስለተናገርከው ነው። ምን አልከኝ አንተ? ኢየሱስ ሰውም አምላክም ነው ያልኩት። ከምን ተነስተህ ነው? አምላክ ለመሆኑ ማረጋገጫ ስላለኝ፣ ሰውም ለመሆኑ ማረጋገጫ ስላለኝ ሰውም አምላክም ብዬ እቀበለዋለሁ። ጥያቄውን አንተ ትጠይቅልኝ። ለተናገርከው ሐሳብ እኔ ነኝ ጥያቄ ማናሰው። ገብቶሃል አይደለ? አይ ቃል በቃል የሚባል መስፈርታዊ ጥያቄ የለም ብዬ ነው። ክርስቲያኖች ሰውም አምላክም ነው ብለው ተናገሩ አይደለ? እሺ እንደሱ ብሎ አስተምሯል ወይ ኢየሱስ ክርስቶስ? ላ አላስተማረም። የለም አንዲትም ቦታ ላይ እኔ ሰውም አምላክም ነኝ አላለም። እሺ እኔን ያየ አብን ያየ ማለት ምን ማለት ነው? ለምን ይሄን ታብራራለህ? አንድ ሺህ ወረስ መጣ ነው እየተናገረ ያለው ስለ ቀጥታ ማየት አይደለም። አንደኛ እሱ ላይ ስለ ቀጥታ ማየት ይቅርታ አድርግልኝና ማለት ነው ቃል በቃል አንተ የተናገረውን ከውን ቃል እኮ መጽሐፍ ቅዱስ ላይ መፈለግ የለብህም። ስለዚህ የለም አይደለም፣ ግን ሐሳቡን ይዘህ ከሐሳቡ መረዳት ትችላለህ። ወደ ሐሳቡ እንመጣለን። ግን ከመጀመሪያ ከቃሉ ስንነሳ ጊዜ የምትናገሩት ቃል የለም መጽሐፍ ቅዱስ ላይ። አንደኛ እሱ ነው። ወደ ሐሳቡ ኢየሱስ ክርስቶስ እናንተም የምትሉት የለም እኮ ኢየሱስ ክርስቶስ ነብይ ብቻ ነኝም እኮ አላለም። ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ እንደሌላ አረጋግጥና ከዚያ በኋላ ወደ ነብይነቱ ደግሞ እንመጣለን፣ እናሳያለን። ችግር የለም። ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ የለም። እኔ ሰው አምላክም ነኝ ብሎ አልተናገረም። ነብይ ብቻ ነኝም ብሎም እኮ አልተናገረም። እሱ እንመጣለን አልኩህ። መጀመሪያ አምላክ እንዳልሆነ አረጋግጥና ለሱ ቀጣይ ትጠይቀናለህ። እንዴ አይደለም እኮ እያልኩ አይደለም። ቃል በቃል የለም። ከሐሳቡ ተነስተን ግን ኢየሱስ ክርስቶስ አምላክ ነኝ ያለበትን ላሳይ ይችላለሁ እያልኩ ነው። ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ቃል በቃል የለም መጽሐፍ ቅዱስ ላይ። ተስፈቁ ሲጀመር ቃል በቃል የሚባል መስፈርታዊ ጥያቄ የለም። ነብይ ብቻ ነኝም ስላለ ቃል በቃል በሚለው መስፈርታዊ ጥያቄ የምትሄድ ከሆነ ነብይ ብቻ ነኝም የሚል ስላለ ነብይ ብቻ ማለት ነው። ጥያቄ ተመለሰ። በቃ የዘመናት የሙስሊሞች ጥያቄ ምን ነበር? እኔ አምላክ ነኝ ብሏል ወይ? አዎ ብሏል እያሉ ፖለቲካ ስራ 14:9 ላይ ሰፈር ለምን አታይም? በፈጣሪ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል የሚለው ጉዳይ ውሃ በላው። ቃል አለም እኔ ሰው ነኝ ብሏል አላለም? ቆይ እንዴ ተረጋጊ። ላሳይህ እያልኩ እኮ ነው። ሐሳቡን እኮ ላሳይህ እያልኩ ነው። ቀጥታ ቃል በቃል እኔ ሰው ነኝ ብሏል አላለም? ኢየሱስ ቃል በቃል እኔ አንተ ልጠይቅህ ነብይ ብቻ ነኝ ብሏል ቃል በቃል? ወደ እሱ እንመጣለን። አምላክና ሰው የሚለውን ያነሳውን አርእስትን ጨርስና ወደ ነብይነቱ እንመጣለን። እኔ ሰው ነኝ ብሎ ተናግሯል። ቃል በቃል ተብሎ አይጠየቅም። ሲጀምር አንተ እንደዚህ ብለህ የምትጠይቅ ሰው አይደለም። ጥያቄው እንዴት መጠየቅ እንዳለብን የምታስተምረን እባክህን። አንዴ ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? ያለን ሆነ ነው እኔ የምናገረው ቃል በቃል አለ። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም?
እንዴ ኢየሱስ ክርስቶስ ከተናገረው ቃል ብቻ እኮ ተነስተን አይደለም መጽሐፍ ማለት እምነታችን እየመሰረትን ያለ። ወደ ሐዋርያቶችም ንግግር እንሄዳለን። ከክርስቶስ አስተምሮ እንጀምርና ኢየሱስ እኔ ሰው ነኝ ብሎ አላለም። ለምናገረው ማስወጀት አላለም ያለበትን ፓርት አሳየን። እናሳይሻለን። ችግር የለም። አቡበከር ወይም ዛር አላችሁ? ሰው እንደሆነ ጥቅስ ልስጥህ። ኢየሱስ ክርስቶስ ሰውም ስለመሆኑ አምላክም ስለመሆኑ ጥቅስ ልስጥህ። ስለመሆኑ አይደለም ስላለ ነው። ዛሩ ክፈች። እኔ እንዲህ ብሎ ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ቃል በቃል ተናግሯል። ላሳይህ ነው። ልክ በዚሁ እኔ ሰው ነኝ እንዳለ እኔ አምላክ ነኝ ብሏል ወይ? ወፍ ምክንያቱም ቅድም መልሰሃል አንተ። አላለም እኔ አምላክ ነኝ አላለም ብለሃል። አላለም ሳይሆን ቃል በቃል ነው ያልኩት እኮ። ስለዚህ አንድ ዛሬ አሳያቸው። ኢየሱስ ክርስቶስ እኔ ሰው ነኝ እንዳለ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ቃል በቃል እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ እያለ ኢየሱስ ይናገራል። ሰው ነኝ ብሎ ሲናገር ግን አንዲትም ቦታ ላይ እኔ አምላክ ነኝ አላለም። ይሄን ይመስላል። ያውና